እግዚአብሔር ጉብኝት በልልህ በላይ ላይ ነው በልልህ። አሜን አሜን። በአንተ ላይ ይሁንልን፣ በአንቺ ላይ ይሁንልን፣ በአንቺ ላይ ይሁንልን። የእግዚአብሔር ጉብኝት ይሁንልን። በአንቺ ፊት እምቢ ያለው ጉዳይ ትስልና እግዚአብሔር ጉብኝትን ይሁንልን። በእኔ ፊት ላይ በልልህ የተዘጋ በሮቹ ሙሉ በሙሉ ይከፈታሉ በልልህ። በል ይከፈታል። ድባላ በአይነት ታያለ። አጠገብ ላይ ያለውን ታያለ በልልህ። መልካምነትን ታያለ በልልህ። ያለ እውቀት ምክርን የሚሰውር ማን ነው? ስለዚህ እኔ የማስተውለውን የማላውቀውን ድንቅ ነገርን ታደርጋለህ። እባክህ ስማኝ፣ እኔም ልነገር እጠይቅምሃለሁ፣ አንተም ተናገረኝ። መስማትም በጆሮ በመስማት ሰምቼ ነበር፣ አሁን ግን ዓይኔ አየች። አሜን አሜን። ዋው! ይኸውላችሁ እግዚአብሔር ሲጎበኛቸው መስማቱን ሰምቼ ነበር፣ አሁን ግን አለ ዓይኔ አየች። ከዚህ ሰዓት ጀምሮ እግዚአብሔር ከዚህ በፊት የተናገረው ትንቢታዊ አዋጅ ሊኖር ይችላል፣ ግን የታሰረበት ቦታ እግዚአብሔር ደርሶ አንተን ከፍ የሚያደርግበት ጊዜ ይመጣል። አሜን። ጌታ ከዚህ ሰዓት ጀምሮ ይሰማችኋል። ከዚህ በኋላ በዓይኔ ታያለህ። አጠገብ ላይ ያለውን ታያለህ በልልህ። መልካምነትን ታያለህ በልልህ። መከራ ጊዜ ርስቴ፣ ችግር ጊዜ ርስቴ፣ የሆነ የማይመችበት ጊዜ ርስቴ። ከዚህ በኋላ እግዚአብሔር ጉብኝት ሲያደርግ በፊት የሰማው ትንቢቶቹ ሁሉ እንካ እንካ እያለ እየሰጠ በዓይን ታያለህ። መስማት እኮ ከዚህ በፊት ሰምተህ ነበረ። ዛሬ ዓመት ሰምተህ ነበረ፣ ካቻምና ሰምተህ ነበረ። ከዛ በፊት 5 ዓመት 6 ዓመት 10 ዓመት በፊት ከእግዚአብሔር ጋር እግዚአብሔር እንዲህ ይላል የተነገረው ቃል፣ እንደዛ ያወራው ቃል ብዙ አገልጋዮቹ ላይ ብዙ ነቢያት ላይ ሄዳችሁ የሰማችሁ ቃል እስከዛሬ ያልተፈጸመ እስከዛሬ ያላያችሁን እስከዛሬ እንዲህ ያለውንም ከዚህ በኋላ መስማት ታያላችሁ። ዓይኔ ያያል በልልህ። በዓይኔ ሳይ በልልህ። አልቀበልም በልልህ። አልሞትም በልልህ። ዓይኔ በልልህ ማየት ትጀምራለች። እሱንም በልልህ ከዛሬ ጀምሮ በልልህ። ከዚች ማታ ጀምሮ በልልህ። ከዚች ሌሊት ጀምሮ በልልህ። ይሆንልሃል። አሜን። እግዚአብሔር ሲጎበኝ ጥቂት ነገር ይበቃዋል። እግዚአብሔር ሲመጣ ላንቺ እግዚአብሔር ሊረዳ ሲነሳ የሆነ ትንሽ ነገር ይሰጣል፣ ግን ላንተ ሀብት ይሆንልሃል። አሜን። ጥባት ይሆንልሃል። አሜን። ብዙ አትፈልግ። እግዚአብሔር አንተን የምትፈልገውን ያውቀዋል። አሜን። ግን ከዛ በላይ አሳልፎ ይሰጣል። አሜን። አሞልቶ አፍሶ ኢየሱስ ጌታ ነው። አሜን። መጽሐፍ ቅዱስ ስታያቸው ትንቢተ ኢሳይያስ ምዕራፍ 52 አካባቢ እንደዚህ ይላል፣ ለድንኳን ቦታውን አዘጋጅ ይልና ከዛ በኋላ በታች በኩል ምንድን ነው የሚለው? ለገመዱ ለራሱ በጣም ሰፊ ቦታ አዘጋጅ። ከዚህ ሰዓት ጀምሮ ያንቺ ጉዳይ፣ ያንተ ጉዳይ፣ የታሰረው ጉዳይ፣ የተቀበረው ጉዳይ፣ በሰው ዘንድ ባንቺ ፊት እምቢ ያለው ጉዳይ ትስልና እግዚአብሔር ጉብኝትን ይገናኛል። በእኔ ፊት ላይ በልልህ የተዘጋ በሮቹ ሙሉ በሙሉ ይከፈታሉ በልልህ። በል ይከፈታል። ባንቺ ፊት የተዘጋ በር ከዚህ ሰዓት ጀምሮ መክፈት ይጀምራል። ለሚያምን ስንቱ ነው? ለሚያምን ስንቱ ነው የምችል? ሁሉም ስለሚችል ከዚህ ሰዓት ጀምሮ ማን ያውቃል? ጓዳ ገብታችሁ ያለቀሳችሁ ለቅሶ ካለ
እግዚአብሔር እንባውን ለመጥረግ ምን ይዞ ይመጣል? ማረብ ይዞ ይምጣና እንባውን ይጠርጋል። አሜን። እስቲ እንባዬ ይጠረጋል በል። አሜን። ከዚች ሰዓት ጀምሮ እናንተ እንባ ይጠረጋል። አሜን። ከዚች ሰዓት ጀምሮ ያንቺ እንባ ይጠረጋል። አሜን። እናንተ እንባ ይጠረጋል። አሜን። እግዚአብሔር መጎብኘታቸው ምን ያደርጋል? ይጎበኛችኋል። መጎብኘትን ይጎበኛኛል። መጀመሪያ ማን ይጎበኛኝ? እኔን። እስቲ እኔን በልልኝ። እግዚአብሔር ዛሬ ማታ እኔን ይጎበኛኛል። አንተን ይጎበኛል። አንቺን ይጎበኛል። አንቺ ምክንያት አካባቢን ይጎበኛል። አንተ ምክንያት አካባቢን ይጎበኛል። እግዚአብሔር መጎብኘታቸውን ይጎበኛቸዋል። ጩኸታቸውን ይሰማሃል። እስቲ ይሰማሃል በልልኝ። አሜን። ሁላችን ጆሮ ላይ እጅ ያስቀምጡና እንደዚህ በሉ። ከዚህ ሰዓት ጀምሮ በሉ ጆሮ መልካም ነገር በሉ ይሰማሃል። አሜን። በኢየሱስ አሜን። ለቅሶ ፋንታ ደስታ። አሜን። አሜን። ኢየሱስ ጌታ አሜን። ሐዘን ፋንታ ደስታ። አሜን። ጨለማ ፋንታ ብርሃን። አሜን። እግዚአብሔር በፊታቸው ያበራል። አሜን። ጉብኝታቸው ከዚች ሰዓት ጀምሮ ከዚች ማይክሮ ሰኮንድ ጀምሮ አንዳንድ ሰዎች ተገበታላችሁ። አሜን። እግዚአብሔር ጉብኝት ያደርጋል። አሜን። እስቲ ጉብኝት ያደርጋል። ጉብኝት ያደርጋል። አሜን። ኢየሱስ ጌታ ነው። አሜን። እስቲ እግዚአብሔር ይጎበኘኛል በልል። እግዚአብሔር ይጎበኘኛል። ዛሬ እኔን ይነካኛል በልል። እግዚአብሔር ጉብኝት በልልህ። እግዚአብሔር ጉብኝት በላይ ላይ ነው በልልህ። አሜን። 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 በአንተ ላይ ይሁንልን። አሜን። በአንቺ ላይ ይሁንልን። አሜን። በአንቺ ላይ ይሁንልን። የእግዚአብሔር ጉብኝት ይሁንልን። አሜን። አሜን። የማን ጉብኝት? የእግዚአብሔር ጉብኝት። አይ የነቢዩ ጉብኝት? የእግዚአብሔር ጉብኝት። አይ የሐዋርያው ጉብኝት? የእግዚአብሔር ጉብኝት። አይ የፓስተር ጉብኝት? የእግዚአብሔር ጉብኝት። ዛሬ መጎብኘታቸው እግዚአብሔር ይጎበኛቸው። አሜን። አሜን። እስቲ እንደዚህ በይ፣ ይጎበኘኛል በይ። አዎ ኢየሱስ ጌታ አሜን። ተነሽ እስቲ እግዚአብሔር በይ፣ እግዚአብሔር ይጎበኘኛል በይ። ጥያቄውን ይመልስልኛል። እጃችሁን ዘርጉና ወደሱ እግዚአብሔር ጉብኝት አድርጓል ብሎት በደንብ እግዚአብሔር በእነዚህ ወራት 2 ወራት መካከል በታላቅ ጉብኝት ወደ ቤትሽ ሲገባ አያለሁ። አሜን። መተት መስክራለሽ? አዎ ትመሰክራለሽ። እግዚአብሔር ታላቅ ጉብኝት ሲያደርግ አያለሁ። አሜን። አያት እንዳቀደው ሳይሆን ማተኛ እንዳቀደው ሳይሆን መንገድ ዘጌ እንዳቀደው ሳይሆን እግዚአብሔር ትልቅ ጉብኝት ሲጎበኛ አያለሁ። አሜን። አረ ጉብኝት ሆነልሃል። አሜን። ኢየሱስ ክርስቶስ በአንቺ ምክንያት ነው ቤተሰቦቹ ሁሉ ሲጎበኛ አያለሁ። አሜን። አያት ያሰረው በመዶቱ ሲበጣጠስ አያለሁ። አሜን። በአንቺ ምክንያት ቤተሰቦቹ ሽማግሌዎቹ ሁሉ ሲጎበኛ አያለሁ። አሜን። እስቲ ጉብኝት ሆነሃል በይ። ተባረክ ቁጭ በይ። ጌታ እኔን ይጎበኝ የሚል ሰው አለ?